አሩሲ ሀገረ ስብከት ላይ አሁን ላይ እጅግ በጣም አዘግናኝ ነው። በቃ መኖር አይደለም ማሰብ በጣም ይዘገነናል። በቃ ማሰብ ይዘገነናል። ስንት ቀን ነው እናትክንና አያትክን ወንድምክን ገልደህ የምትዘልቀው? ቆይ ስንት ቀን ነው እስቲ እንጠይቃችሁ። ስንት ቀን ነው ገላችሁ የምትጨርሱት? በምዕራብ በሰሜን በደቡብ የምንሰማው ጆሮን ጭው የሚያደርግ የሚያስጨንቅ የሚያሰቅቅ የሚያሳስብ እስከ መቼ ድረስ ነው? መጨረሻው ካህንሽ ከመቅደስ ከበጎቹ ጋር ስለታረደብሽ እንደ ራሔል እንባ እግዚአብሔር ያስብሽ። ሰላም ጤና ይስጥልን ውድ ቤተሰቦቻችን የጥሌ ሚዲያ ቤተሰቦች እንደምን አላችሁ? እግዚአብሔር ይመስገን እኔ ደህና ነኝ አለው። እግዚአብሔር ይመስገን። ዩቲዩብ ላይ በጣም በርካታ ጊዜያት ቆይቻለሁ። በቪዲዮም እንግዲህ የመጀመሪያ ነው። እንግዲህ ኮሜንት እየጻፋችሁ ሁላችሁም ይሄ ቪዲዮ ላይክ ሼር እያደረጋችሁ ሰብስክራይብ ቤቱን እያደረጋችሁ ቤተሰብ ሆኖ እላለሁ። እንግዲህ ወደ መልእክታችን እንሄዳለን። ዛሬ እንግዲህ በአሩሲ ሀገረ ስብከት ከጊዜ ወደ ጊዜ እየተባባሰ ያለውን የኦርቶዶክሳውያን ግድያ፣ አፈናና መረሸን እየተረሸኑ ኦርቶዶክሳውያን እየተረሸኑ እየሞቱ ነው። እስቲ እቺን ህፃን ላሰማችሁ ምን እንደምትል ህፃኗን እንስማት። ቤተሰቦቿን ወንድሞቿን ያጣች ህፃን ነች። እስቲ ለቤተሰቦቼ መልእክቱን ማስቀምጠው ቤተሰቦቼን አጥቻለሁ፣ ወንድሞቼን አጥቻለሁ። እኔ የምገኘው ሆስፒታል ነው እና ቤተሰብ ዘመዶች የሚያውሽ እርዳታ እንዲያደርጉልሽ ነው የምትፈልጊው? አዎ። እና እርዳታቸውን እየፈለግሽ ነው? አዎ። ባለው መልካም ነበር፣ ግን እንዳጋጣሚ ሆኛብኝ። አዎ። እያሳከምኩና እየተከታተልኩ ነው ያለሁት። አዎ። እና እንደዛ ነው ያለው። ከስንት ሰዎች መካከል የተረፈችው እሷ ኦሬዲ ያው አማሙታቸው ሁለት ቦታ ነው፣ ሁለት ግሩፕ ናቸው። በአጠቃላይ የሞቱት 14 ናቸው። ከ14 ውስጥ እንግዲህ 16 ነበሩ። ከ14 ውስጥ ሁለቱ የተረፉት እንግዲህ በሆስፒታል ውስጥ ነው እንደምታያቸው የሚገኙ። ወይ ይተርፋሉ ወይ ይሞታሉ አናውቅም። እንግዲህ ከእግዚአብሔር ጋር እያሰከምን በሕክምና ጉዳይ በጣም ያሳዝናል። እንግዲህ ከ14 ውስጥ የተረፉት ሁለቱ ናቸው። እግዚአብሔር ምሕረቱ ይላክላቸው። እጅግ በጣም ያሳዝናል። አንድም ህፃን ልጅ አለ እንግዲህ ወላይታ አካባቢ ሆስፒታል ውስጥ ገብቶ የነበረ የ4 ዓመት ህፃን ልጅ በጣም በሚያሳዝን ሁኔታ ትላንትና እግሩን መቆረጡን ሰምቻለሁ። ይህ ማለት መንግስት እነዚህ ማህበረሰብ መንግስት አያውቃቸውም፣ ግብር አይከፍሉም፣ ሀገር ውስጥ አይደለ ያሉት። እባካችሁን የመንግስት አካላትም የህግ አካላትም ሆይ ግፍ ነው ይሄ። በኦርቶዶክሳውያን ላይ እየደረሰ ጭፍጨፋ ያለውን ነገር መቆም አለበት። ዛሬ በምስራቅ በምዕራብ በሰሜን በደቡብ የምንሰማው ጆሮን ጭው የሚያደርግ የሚያስጨንቅ የሚያሰቅቅ የሚያሳስብ እስከ መቼ ድረስ ነው? ነፃ ወጥተናል እያልን ዳግም ወደ ባርነት ድነናል እያልን ዳግም ወደ ሞት ነው። እስመ በእንቲአሁ ይቀትሉነ ኩሎ አሚረ ወኮነ ከመ አባጌ ዘይጠብሑ። ነቢየ እግዚአብሔር ቅዱስ ዳዊት ስለ እርሱ ዕለት ዕለት እንገደላለን አለ። ዛሬም ዕለት እየተገደልን ነው። በክርስትናችን በሃይማኖታችን የሰው ልጅ ሁሉ ስለምን በግፍ ይሞታል? ስለምን በግፍ ይገደላል? ይህ በሀገራችን እየታየ ነው።
ነፃነት እንፈልጋለን። የሰው ልጆች ደም በከንቱ መፍሰስ መቆም አለበት። ይሄ ፖለቲካም አይደለም። ነፃነትን መፈለግ፣ ሰላም መሻት፣ እረፍት መፈለግ፣ አንሙት ማለት ፖለቲካ ሳይሆን ሰብአዊነት ነው። የሃይማኖት መቻቻል፣ የሃይማኖት መከባበር ሲኖር እንግዲህ ሃይማኖትም እንደ ሃይማኖት፣ ሀገርም እንደ ሀገርም ትቀጥላለች። ሀገር በዚህ በኩል ዜጎቿን እየተገደሉባት በማንነቷ ስንት ቀን ነው እናትክንና እህትክን ወንድምህን ገድለህ የምትዘልቀው? ቆይ ስንት ቀን ነው እስቲ እንጠይቃችሁ። ስንት ቀን ነው ገላችሁ የምትጨርሱት? ይኸው 7 ዓመት እኮ ገደላችሁ። ምን አተረፋችሁ? ገደላችሁ እኮ 7 ዓመት እኮ ያለማቋረጥ ገደላችሁ እኮ። 366 ቀን በመግደሉ ላይ እኮ ነው ያላችሁ። እስቲ ምን አተረፋችሁ ንገሩኛ። ያተረፋችሁትን ከዚህ ተመለሱና ወደ ልባችሁ ወደ ውስጣችሁ ሄዱ። ቆሙና አስቡ። ሆስፒታሉ እንደው ዶክተር አብይ ምን እያደረጉ ነው? ቆይ በወዲያ ያስደስተውታል። ደስተውታል ቢጮ ማለት ነው። የእህቶች ተቆራርጦ መሞት ያስደስተውታል። የምታውቁት ልትኖሩ ትችላላችሁ። የህፃናት ተበጣጥሶ መሞት ያስደስተውታል። ተኬላ ነው ተኬላው። የእናቶች ጥቁር ለብሶ እንደዚያ የእናቶች ጸሎት ነው እኔን ያዘኝ ያሉት ያ ነገር ያስደስተውታል። እርግጠኛ ነዎት? ያንን ነገር ቃልዎትን ለመቀበል የማይገመቱ መኪናዎች፣ ቅጥቅጦች፣ ሴት የሚመጡ ቅጥቅጦች ካባጀማ እነዚህ ህፃናት ሞት እንደዚያ ያስደስተውታል። ደስ ያረካውታል። የሰው ልጆች እዚያ ላይ አልጋ ሆነው ያውታል ያሉ እሱን ያያሉ ያ ይታየውታል። እየከሰስኩት አይደል? እስቲ ይዩት፣ እውነቱን ይዩት። አይነግሮትም። አብረውት ያሉት ውሸታቸውን ነው። ህዝብ አልወደዶትም፣ ጠልቶታል። ልንገሮት፣ ይመለሱ። እነሱና ካንተ በላይ የሚሉት ሰዎች ውሸታቸውን ነው። የለም ያ የነበረው መጀመሪያ የለም። እኔም ሳሙኤል ብየውት ነበረ። ያን ጊዜ ትክክል ነበርኩ፣ አሁን ግን ትክክል አልነበርኩም። አይደለሁም። ያን ጊዜ ትክክል ነበርኩ፣ አሁን ትክክል አይደለሁም። አሁን አልለወትም። አሁን ሌላ ስም ነው የምሰጠዎት። ያንን ስም አሁን አልጠራውም፣ ይመለሱ እንደው ብዬ። ስለዚህ ኢትዮጵያውያን ወገኖቼ ኢትዮጵያ መውጣቱ አይቀርም ነው የምላችሁ። ማሸነፉ አይቀርም። ኢትዮጵያ ወደ ከፍቷ መውጣቱ አይቀርም። እኛ ላናየው እንችላለን እንጂ አይቀርም እሱ። ስለዚህ ለዚህ ከፍታ ሁላችንም አስተዋጽኦ እናድርግ። ለጥፋትና ለሞት አስተዋጽኦ ከምናደርግ ነው። እግዚአብሔር አምላካችን ጩኸታችን ይስማ። ጸሎታ ማህተብ ያሰረውን ሁሉ ከእርሻ ቦታው በየቤቱ እየተጋደመ ነው ያለው። የሰቀቀን እንቅልፍ ነው እየተኙ ያሉት። አሩሲ ሀገረ ስብከት ላይ አሁን ላይ እጅግ በጣም አዘግናኝ ነው። በቃ መኖር አይደለም ማሰብ በጣም ይዘገነናል። በቃ ማሰብ ይዘገነናል። አንድ ነገር ላስደምጣችሁ ደግሞ እጅግ ታፍራላችሁ። የሃይማኖት አባት ነው ይሄው፣ እናንተ አይታችሁ ትፈርዳላችሁ። አላህ ሁሉ ነገር ላይ በጎን ነገር ግዴታ አድርጓል። ከዛ እንግዲህ አንዱ በጎ ወይም ኢሕሳን የሚለውን ሲገልጹ ምን አሉ? ኢዛ ቀተልቱም ፈአሕሲኑል ቅትለ፣ ስትገሉ እንኳን እንደ በሸሪዓው መልኩ ጥፋት አጥፍቶ ወይም ሙርተድ ሆኖ ወይ የሆነ ቢገደል እንኳን አገዳደሉን አሳምሩ። ጂሃድ ላይ አገኘው አንድ ካፊር፣ የዛኔ ትገለዋል። ስትገለው ግን ካፊር ቢሆንም አገዳደሉን አሳምር። ተምሲል ማድረግ፣ አፍንጫ መቁረጥ፣ አይን መጎልጎል፣ የሆነ ሰውነቱን መቀዳደል ተከልክሏል። ነቢ ሰለላሁ ዐለይሂ ወሰለም ከልክለዋል። በእሳት ማቃጠል ከልክለዋል። ስለዚህ ፈኢዛ ቀተልቱም ፈአሕሲኑ ቅትላ፣ መገደል ያለበት እንኳን ማለት ነው። ወኢዛ ዘበሕቱም ፈአሕሲኑ ዚብሓ፣ ስታርዱም አስተራረዳችሁን አሳምሩ። እንዴት ነው አስተራረድን ማሳመር ሲባል? ወልዩሕድ አሐደኩም ሸፍረተሁ፣ አንድ ሰው ቢላውን በደንብ አድርጎ ይሳለው። እዛ ነው መሳል አለበት። ይህን ነገር ከዚች ጋር ተያይዞ እንዴት እንደተለቀቀ እንዴት ሾልኮ እንደወጣ ባላቅም እኔ ይሄን ነገር መስማት ስላለባችሁ ነው። እንግዲህ እስቲ የአካባቢዋ ተወላጇ የሆነችዋን እህታችንን በቲክታክ እንግዲህ ዛሬ ተገናኝተን ሙሉ ሪከርዱን አድርጌያለሁ። እስቲ እንስማት።
እንስማት እንዴት ስትራቴጂክ ነድፈው እንደሚሰሩ ምን ላይ ከዚህ በፊትም እየተደረገ ነው። እስቲል አሁን በጣም ገኖ ወጣ እንጂ አሩሲ ላይ በጣም በርካታ ሹፌሮችና ረዳቶች የተለያዩ እንትኖች ሲመጡ እየታገቱ በቃ ጭጭ ሙጭጭ ወይ ይገደላሉ ወይ ብር ካላቸው አቅም ካላቸው ያመልጣሉ። እስቲ ይሄንን ደግሞ እንስማት እህታችን። ሆስፒታሉ እንደው 10 ደቂቃ መንገድ እንኳን አስኬድም ጥሌ ቢጮ ማለት ነው። ወይስ ውስጥ አቦምሳ ልጆች የምታውቁት ልትኖሩ ትችላላችሁ። ቢጮ አቦምሳ ያላችሁ በቃ ኬላ ነው። ተኬላው ትንሽ ሄድ ብለክ ነው ኬላ አለ። ልክ ሆስፒታሉን አለፍ ስትል ኬላ አለ። ተኬላው ሄድ ብለክ ነው። እዛ ጋር በቁጥር የማይገመቱ መኪናዎች፣ ቅጥቅጦች፣ ከየት የሚመጡ ቅጥቅጦች፣ ከአባጀማ የሚመጡ ቅጥቅጦች፣ ከሰቆ የሚመጡ ቅጥቅጦች፣ ከርኤ የሚመጡ ቅጥቅጦች፣ ከጮሌ ከነጌሌ የሚመጡ ቅጥቅጦች፣ ከሄላ ከጋዶ የሚመጡ ቅጥቅጦች እዛ ጋር ይታገታሉ፣ እዛ ጋር ይያዛሉ። ወደ አንጋዳ የሚሄዱ ቅጥቅጦች ይሄ ሁሉ መጣላልክ እንግዲህ እኔ መጣየው ልክ መኪኖች ኬላውን ካለፈ ወዲህ ወደ አሰቆ ወደ አሰቆ የሚጨናለ አሁን ትናንትና የተገደሉበት ጋዶ ማለት ነው። ጋዶን አልፎ ሄላን አልፎ አሰቆ የሚባል ቦታ አለ። ወደዛ የሚጭን መኪኖች እዛ ጋር ይያዛሉ። እዛ ጋር እንግዲህ ያው ሰፈር እኮ ነው፣ ሰፈር ላይ ማለት ነው። ወደ አባጀማ የሚሄድ መኪና ወደ አንጋዳ አባጀማ ርኤ፣ በርኤ ደግሞ ወደ ነጌሌ፣ ከነጌሌ ወደ ጮሌ የሚሄዱ መኪናዎች በአንጋዳ ነው የሚሄዱት፣ በአንጋዳ ማለት ነው። እዛ ጋር ይያዛሉ። ኬላ ላይ ይያዙና መኪኖች ሾፌር ይያዛል፣ መኪና ይያዛል። ታርጋ ነው የሚነገሩት እነኝ የሚያግቱት ሰዎች ታርጋ ነው የሚነገሩት። እነኝ እለፍ የተባለ መኪና ያልፋል፣ ይታገት የተባለ መኪና ግን ይታገትና እዛ ጋር ድርድር ይባላል፣ ሽማግሌ ይባላል። ከዛ እኔ ሀገሩን ተወልጄ ስላደኩበት ነው የምናገረው። የሚታገቱበት ቦታዋ ማለት ነው። ሰውን አቦምሳ ታገተ። አቦምሳ አይደለም ከተማ ውስጥ አይደለም፣ ከተማዋ ቢያንስ በሞተር እንኳን ሊታል 15 ደቂቃ በሞተር አስኬድም። እሱ ቦታ ከከተማው እዛ ጋር መከላከያ መቆም ያቅተዋል። መኪናው እኮ ሲታገት ኬላ ላይ ሆኖ እኮ ሲቆም ይታያል። መኪናው በአይን ይታያል። በ9 ሰዓት በ8 ሰዓት ከቀኑ ይደራደራሉ። የአካባቢው ተወላጅ የሆናቸው እንግዲህ እጅግ በጣም የተሰማትን ነገር ነግራናለች። በጣም ዘግናኝ ነው። በእንደዚህ አይነት ሁኔታ እጅግ በጣም በሹፍርና የሚሆን በተለያየ መንገድ ቤተሰቡን የሚመራ አካል በእንደዚህ በጠራራ ፀሐይ በ9 ሰዓት በ8 ሰዓት እየተያዘ ነው። አሁን ደግሞ ኦርቶዶክሳውያን በመሆናቸው ባለማህተብ በመሆናቸው ብቻ እንግዲህ እየተጨፈጨፉ ነው። ማሳ ላይ እርሻ ላይ እያገኙ እየረሸኗቸው ነው። በጣም ያሳፍራል። መንግስት ሆይ ምንድን ነው? እስከ መቼ ነው የኦርቶዶክስ ግድያ የሚያበቃው? መች ነው ለህዝቡ እዛች ጋር ሪያሊቲ የሆነ ነገር የሚቀርበው? የመንግስት አካል ለመንግስት አካላታት እንግዲህ ለተለያዩ ኢትዮጵያን ላኩልን ይሄን ቪዲዮ ድምፁ ናቸው እባካችሁ። አንድ ደግሞ እስቲ ወንድማችን ቴዶ ዘሩፋኤልም በቲክታኩ ጥሩ እያነቃቃ ያለ ወንድማችን ነው። እስቲ የሱንም ነገር ደግሞ ሰምተን እንምጣ። ሁላችሁም ኦርቶዶክሳውያን ከሆናችሁ እዚች ጋር በየትኛውም ሰብአዊነት የሚሰማችሁ የሌላ ቤተ እምነት ተከታይ ብትሆኑ ይሄን ነገር እንደራሳችሁ ወገኖቻችሁ ሲታረዱ በግፍ ሲታረዱ እንግዲህ ዝም እንደማትሉ አውቃለሁ። በርካታ በእስልምና በአሩሲ ለሚገደሉት ኦርቶዶክስ እምነት ተከታዮች ወገኖቻችን ሰው በሃይማኖቱ መገደል የለበትም። ፍትህ በአሩሲ ለሚገደሉት ኦርቶዶክስ እምነት ተከታዮች እኛ ስናዝናዝናቸዋልና ሐዘናችሁ ሐዘናችን ነው። በጣም ያማል ሰው በሃይማኖቱ ሲገደል። ፍትህ በአሩሲ ለሚገደሉት ኦርቶዶክሶች ፍትህ ትኩረት ስጡት። ይሄንን ነገር ብዙ ቲክታከሮች በዚህ ነገር ላይ ሰሩበት። ፍትህ ለአርሲ ኦርቶዶክሶች፣ በግድ ለሚገደሉ ለአርሲ ኦርቶዶክሶች ድምጽ ሆናለሁ። እኔ ሙስሊም ነኝ። ሁላችሁም በደንብ ኮፒ ሊንክ ሪፖስት ያደረጋችሁ ለሚመለከተው አካል አድርሱ። መንግስት በአስቸኳይ እነዚህ ሰዎች ላይ እርምጃ ሊወስድ ይገባል። ይሄን ነገር አጣርቶ ለህዝብ ማቅረብ ይኖርበታል። አመሰግናለሁ። ፕሮቴስታንትም ያላችሁ ድምጽ ስትሆኑ እያየን ነው። ይህንን ቪዲዮ ጨርሳችሁ ካላያችሁት ካሁን በኋላ እንዳታዩ።
የሚያለቅሰው ይሄ ልጅ? ቆይ ታናሽ ወንድም ቢሆንስ? ልጅሽ ቢሆንስ? ልጅህ ቢሆንስ? እንዴ ከተበደሉ ሰዎች ጋር ለመቆም እኮ የተበደሉ ሰዎች ግዴታ ጴንጤ መሆን የለባቸው። ኦርቶዶክሶች በእምነት እንለያይ እንጂ እህትና ወንድሞቻችን ናቸው እኮ። እስከ ዛሬ ድረስ ከነሱ ጋር ስከራከር ሼር፣ ሪፖስት፣ ኮፒ ሊንክ የተለያየ ነገር አድርጋችኋል አይደል? ዛሬ ለእህትና ለወንድሞቼ ድምጽ ሆናለሁ። እናንተ ጴንጤዎች በደንብ አድርጋችሁ ሼር አድርጉ። ፎቶውን አጥፋና ፕሮፋይልህን በዚህ ቀይር። አብራችሁ እንደሆን ካሳያችሁ የኦርቶዶክሳውያን ሞት ይቁ። እንዳይሞቱ ወንድሞቼ ናቸው እንዳይሞቱ። የእናንተም ወንድምና እህቶቻችሁ ናቸው እንዳይሞቱ። እናንተ ወንጌል ለመስበክ ብትፈልጉ እንኳን ወንጌል መስበኩት በሕይወት ላለ ሰው ነው። ወንጌል የፍቅር ነው። ወንጌል ለተበደሉ ሰዎች መቆም ነው። የኦርቶዶክስ እህትና ወንድሞቼ ህመሜ ነው፣ ይሰማኛል። በጣም ነው የሚሰማኝ። ኮሜንት ላይ ግቡና ንገሯቸው ህመማችሁ ህመማችን እንደሆነ፣ እውነት እንደምትወዷቸው ንገሯቸው። ማንም ሰው ኦርቶዶክስ በመሆኑ መሞት የለበትም። ማንም ሰው መሞት የለበትም። እንወዳችኋለን። በሚያስፈልጋችሁ ሁሉ እኛ ክርስቲያኖች ከጎናችሁ እንቆማለን። የቴዶ ወንድማችን ድምጽ ሰምተን እንምጣ። ቮይስ ፎር ኢትዮጵያ ኦርቶዶክስ ክርስቲያንስ ስቶፕ ጄኖሳይድ ኦርቶዶክስ ክርስቲያንስ ኢን ኢትዮጵያ ፕሪ ፎር ኢትዮጵያ ኦርቶዶክስ ክርስቲያንስ። የአርሲ ወገኖቻችን ደም በከንቱ ፈሶ መቅረት የለበትም። በቃ ሊባል ይገባዋል። እንደ አንድ ሰሞን አጀንዳ ብቻ ታይቶ የሚታለፍ ነገር በፍጹም አይደለም። ይህ ሳምንት ዓለም አቀፍ ጥሪን የምናሰማበትና ሞታችን ይብቃ፣ በገዛ ሀገራችን ላይ መጨፍጨፍ በቃን የምንልበት ሳምንት ነው። ይህንንም ተጽዕኖ ከፍ አድርገን ለመጓዝ እንዲቻል የተለያዩ አጫጭር መልእክቶችን በእንግሊዘኛ ቋንቋ ማለት ነው ለተለያዩ ዓለም አቀፍ ሚዲያዎች እንዲሁም የሰብአዊ መብት ተሟጋችና መንግስታት የምናደርስበት ይሆናል፣ በተለያዩ የሚዲያ አውታሮች ማለት ነው። ስለዚህ ሁላችንም ከትንሹ ከበስተላይ የተቀመጠውን ነጋሪት ሁላችንም ፕሮፋይል ፒክቸር ከመቀየር አንስቶ በትዊተር፣ በፌስቡክ፣ በኢንስታግራም፣ በቲክቶክ፣ በዩቲዩብ በሁሉም የሚዲያ አውታሮች ሁሉ በቃን እንላለን። ስለዚህ ለዚህ ጥሪ ሁላችን በጋራ እንድንሰለፍ መልእክታችንን ለማስተላለፍ እንወዳለን። እናመሰግናለን። ቪዲዮውን እንዳያችሁ ነው። በሌላ ቪዲዮ መለሳለሁ ረዘም ስለሚል በጣም አንገብጋቢ በሆነ ጉዳይ ላይ የሰጡት ምላሽ አለ። እሱን ይዘንላችሁ እንመጣለን። የጤሌ ሚዲያ ቤተሰቦች እንግዲህ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ጠብቁን። መልካም ቀን።